እሺ ሃይ ፋሚሊ እንዴት ናችሁ? ዛሬ ደግሞ ከላይ ሜንሽን ያደረገኝን ጥያቄ ነው መልሰው ምንድነው ያለው? ሁለተኛ የሱካር መድኃኒት የሚጠቀሙ ሰዎች ኦቤስ ሲሆኑ ወይንም ደግሞ ክብደታቸው ከፍ ያለ የማይሰጣቸው መድኃኒት አይነት ምንድነው ነው? ወይንም ደግሞ ኦራል ሃይፖግላይሴሚክ ኤጀንት ብለን የምንጠራው ለታይፕ 2 ዲኤም ፔሸንት ሪከመንድ የማይደረጉ መድኃኒቶች የመጀመሪያው ዌት ጌን የሚያደርጉ መድኃኒቶች ናቸው። ከነዚህ መካከል ሳልፋኒዩሬስ ብለን የምንጠራው ኦራል ሃይፖግላይሴሚክ ኤጀንት ናቸው። ወይንም ደግሞ ብለድ ግሉኮስን ኮንትሮል ለማድረግ የምንጠቀመው ኦራሊ ወይንም በአፍ የሚዋጡ የመድኃኒት አይነት ናቸው። እነዚህ ደግሞ ስቲሙሌት ሲክሬሽንስ ኦፍ ኢንሱሊንን በማድረግ በውስጣችን የኢንሱሊን መጠን ሀይ በማድረግ ምን ያደርጋሉ ማለት ነው? ዌት ጌን እንዲኖር ያደርጋሉ ወይንም ወተር ሪቴንሽን በሰውነታችን ውስጥ ዲቨሎፕ እንድናደርግ ይረዳሉ ማለት ነው። እኚህ መድኃኒቶች ለሁለተኛው የሱካር ተጠቂዎች ሪከመንድ አይደረግም። ሪከመንድ የማይደረገው ለምንድን ነው? ክብደት በውስጣቸው ውስጥ እንዲጨምር ስለሚያደርግ ማለት ነው። ሌላው ደግሞ ግሊቤንክላማይድ ነው። ግሊቤንክላማይድ ብለን የምንጠራው ሁለተኛው የሱካር መድኃኒት አይነት ሲሆን እነዚህ መድኃኒቶች ለሁለተኛው የሱካር አይነት ለሚጠቀሙ ነገር ግን ክብደታቸው ከፍ ላለ ወይም ደግሞ ዌት ጌን ላደረጉ ፔሸንቶች ሪከመንድ አናደርግም ማለት ነው። እነዚህን ይመስላሉ። ቴንኪው